የሰላም አምባሳደር የሆነችው ዋቸሞ ዩኒቨርሲቲ እንኳን ለ20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። ዩኒቨርሲቲው በዓሉን ለማክበር የሚመጡ 1600 የሚጠጉ እንግዶችን ለመቀበል አስፈላጊውን ዝግጅት አድርጓል። ዋቸሞ ዩኒቨርሲቲ አጠቃላይ 1600 የሚጠጉ ከሁሉም ክልሎች የሚመጡ እንግዶችን ለመቀበል ሰፊ ዝግጅት አድርጎ ዝግጅቱን አጠናቋል። ከመኝታ ጋር የተያያዙ ከሻወርም ከመጸዳጃ አገልግሎትም አካባቢው ጋርም ያለውን የመላመድ ጉዳዮች በአግባቡ ማከናወን የሚቻልባቸው ስራዎች ሰርተን እንግዶቻችን ለመቀበል ዝግጁ የሆንበት ሁኔታ ነው ያለው። አጠቃላይ የሚመጡ እንግዶቻችን የተለያዩ አገልግሎት ይፈልጋሉ። የካፍቴሪያ ሰርቪሶችንም ለመስጠት የሻይ ቡና አገልግሎት ለመስጠት እነዚህ አገልግሎቶችን የሚሰጡ ዝግጅት አድርገው የጨረሱበት ሁኔታ አለ። ከመጡ እንግዶቻችን የጤና እክል ካጋጠማቸው በሁለት መንገድ ዝግጅት አድርገናል። አጠቃላይ ባሉበት አካባቢ መንቀሳቀስ ሳይጠበቅባቸው የመጀመሪያ የሕክምና ድጋፍ የሚሰጥበት ሁኔታ ተመቻችቷል። ንግስት ሌኒ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ እስከ ቪአይፒ ድረስ ሊታከሙ የሚችሉባቸው መታከሚያ አካባቢዎችም ዝግጁ አድርገናል። ዘመናዊ የሆኑ አምቡላንስ ስርዓቶቻችንን አዘጋጅተን እንግዶቻችን ያለምንም ጤና እክል ሳይገጥማቸው ወደ ቤታቸው በሰላም እንዲመለሱ ለማስቻል ሰፊ ስራዎች ተሰርተዋል። በዓሉ ታላቁ የኢትዮጵያ ህዳሴ ግድብ በተጠናቀቀበትና የባህር በር ጥያቄ እያቀረበች እንዲሁም በርካታ ሜጋ ፕሮጀክቶች በአጭር ጊዜ ውስጥ እያጠናቀች ባለበት ወቅት መሆኑ በዓሉ ልዩና ደማቅ ያደርገዋል። አገራችን ኢትዮጵያ አጠቃላይ የህዳሴ ግድብን በማስመረቅ ከፍ ያለ ድል ካስመዘገብናቸው ድሎች ባሻገር ረጅም ጊዜ ተደፍኖ የቆየ ባህር በር ጥያቄ ደግሞ እንደገና የተነሳበት እና ኢትዮጵያን ደግሞ በአፍሪካ የብልጽግና ተምሳሌት ለማድረግ ቀንም ሌሊትም እየተሰራ ያለበት መሆኑ ይህን በዓል ከሌሎቹ ይልቅ በጣም ለየት ያደርገዋል ማለት ነው። ወደ ዩኒቨርሲቲያችን የሚመጡ እንግዶችን ሎጂስቲክን ጨምሮ አስፈላጊው ዝግጅት በመደረጉ ያለምንም ስጋት መምጣት ይኖርባቸዋል። ዩኒቨርሲቲው የትንሿ ኢትዮጵያ ተምሳሌት በመሆኑ የብሔር ብሔረሰቦችን እሴት ጠብቆ ለትውልድ ለማሸጋገር አጽንኦት ሰጥቶ ይሰራል። አንድነታችን